ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ሆናችሁ የጁና ዩቲዩብ ተከታታዮች በያላችሁበት ሁሉ ሰላም ሁሉ ብዝት ይበልላችሁ። ዛሬ ደግሞ የሚገራርሙ ቦታዎችን እጄላችሁ መጥቻለሁ። ከጀርባዬ የምትመለከቷቸው በአጠቃላይ የማህበር ቤቶች ናቸው። ይሄው እንደምትመለከቷቸው ፊኒሺንግ ብቻ ነው የቀራቸው። የት አካባቢ ነው ካላችሁ ቡታጅራ መሃል ከተማ ላይ ማረሚያ ጀርባ በተለምዶ ማረሚያ ጀርባ የሚባለው ቦታ ላይ ነው የተገኘነው። እንደምትመለከቷቸው 14 ማህበራት አሉ እዚች ጋር ማለት ነው። እንደምትመለከቷቸው በጣም ቆንጆ ተደርገው የተሰሩ ቤቶች ናቸው። እንደምትመለከቱት ቁመቱ ምን እንደሚያክል ተመልከቱ፣ ምን እንደሚያክል ማለት ነው። እዚህ ውስጥ ላይ ከ3 እስከ 4 የሚያክሉ ቤቶች የሚሸጡ ናቸው ማለት ነው። እንደምትመለከቷቸው በጣም አሪፍ ተደርገው የተሰሩ ቤቶች ናቸው። ቦሎኬቱ ድርዳሮችን ብትጠይቁኝ ስንት ነው ብትሉ 17 ቦሎኬት ነው ወደ ላይ የተደረደረለት ከቢሙ ጋራ 18 ማለት ነው እንደምታዩት ማለት ነው። ስለዚህ ይሄኛው ካሬው ስንት ነው ብላችሁ ከጠየቃችሁኝ 110 ካሬ ነው ማለት ነው። ይሄ አጠቃላይ ስፋቱ ሙሉ በሙሉ 110 ካሬ ነው። እንደምትመለከቱት በጣም ሰፊ ነው። ሀብትሽ ትንሽ ወደ ኋላ ጠጋ በለና ስፋቱን አሳያችሁ። ወደ ኋላ ሙሉ ይግባል። እንደምትመለከቱት በጣም ሰፊ ነው፣ በጣም ማለት ነው። ስለዚህ ይሄኛውን መኝታ ቤት አድርጋችሁ ሳሎናችሁን በዚህ ሳይድ አድርጋችሁ ፓርቲሽን መከፋፈል ትችላላችሁ ማለት ነው። ከዚህ በፊት ቪዲዮ የሰራውላችሁ ፓርቲሽን ከተከፋፈለ በኋላ ነው ማህበራት ተከፋፍለው የየራሳቸውን ፊኒሺንግ ይሰራሉ ያልኳችሁ። ፓርቲሽን ተከፋፍሏል ምላችሁ በቃ እዚህ ጋር ሲደርስ ፓርቲሽኑ ተከፋፍሏል፣ ሁሉም ለየራሱ ይሰራዋል ማለት ነው። ይሄኛውን ፓርቲሽኑን ስለተከፋፈለ ይሄ የአንድ ሰው ቤት መሆኑ እጣ ደርሶት አረጋግጧል ማለት ነው። ስለዚህ ምንድነው አሁን በራሱ ዲዛይን በሚፈልገው አይነት ሰርቶ ለሽያጭም ሆነ ለመኖሪያ ያዘጋጀዋል ማለት ነው። ስለዚህ ባዶ ቦታ መሰረት ብቻ ያለውን ቦታ የማህበር ቦታ ግዙ ስላችሁ ልክ እንደዚህ አይነት ቦታ እንደዚህ ይሄንን ሲያክል ለሽያጭ ወይም ለመኖሪያ በራሱ ዲዛይን በሚፈልገው አይነት አዘጋጅቶ ይሸጥላችኋል ማለት ነው። ቡታጅራ ከተማ ማረሚያ ጀርባ ነው። እነዚህም ማህበራቶች ናቸው። ይሄኛው አሁን ለምሳሌ እዚህ ላይ ሆኖ መከፋፈል አይቻልም። ይሄኛው መከፋፈል አይችልም፣ ምክንያቱም ፓርቲሽን ስላልተሰራለት የትኛው ቤት የትኛው ነው ተብሎ መለየት አይችልም። ምክንያቱም ለእያንዳንዱ ፓርቲሽን ከተከፋፍሎ እንትን ካለ በኋላ ነው ሁሉም የየራሱን የሚሰራው። ግን ተከፋፍለው እዚህ ጋር እስኪደርስ ድረስ በራሳቸው በጋራ ሆነው ይሰሩታል ማለት ነው። ስለዚህ የምትመለከቱት የማህበር ቤት ይሄንን ይመስላል። እንደምታዩት ይሄኛው ከፊት ለፊት የምታዩት ማረሚያው ነው ማለት ነው። ይሄ ማረሚያው ነው። ይሄ ደግሞ ቤቶቹ ናቸው ማለት ነው። ከነዚህ ቤቶች 4ቱ ይሸጣሉ። 4ቱ መግዛት ከፈለጋችሁ ዋጋው ስንት ነው ካላችሁኝ 2 ሚሊዮን ብር ብቻ ነው። የተወሰነ ድርድር ይኖረዋል። የተወሰነ ብቻ ድርድር ይኖረዋል። እናንተ መሃል ከተማ ላይ ይህንን የማህበር ቤት ገዝታችሁ እናንተ በምትፈልጉት ፓርቲሽን ከፋፍላችሁ መሸጥም ሆነ መኖር ትችላላችሁ። ምክንያቱም ካርታው በስማችሁ በራሳችሁ ስለተሰራ ማለት ነው። ይሄ እንዳለ መደዳ የምትመለከቷቸው የማህበር ቤቶች ናቸው እንዳለ እስከታች ማለት ነው። ይሄኛው ብሎክ ስንት ፍሬ ነው? 14 ቤቶች አሉበት ማለት ነው እዚህ ጋር። ስለዚህ የምትፈልጉትን ቤት መርጣችሁ መግዛት ትችላላችሁ። እንደምትመለከቱት ምርጥ ለናንተ እጄላችሁ መጥቻለሁ። እያንዳንድሽ እዚህ ጋር መሬት ገዛሽ ማለት ከሚስት ይጣላለው ከባለቤት ይጣላለው የሚባል ነገር የለም። ምክንያቱም ማረሚያው ፊት ለፊት ስለሆነ ማለት ነው። ስለዚህ ስነ ስርዓታችሁን ይዛችሁ የምትኖሩበት ስፍራ ነው ደህንነታችሁ ተጠብቆ ልላችሁ ፈልጌ ነው። ከተማው እንደምትመለከቱት ፊት ለፊት ላይ ነው ያለው፣ ፊት ለፊት ላይ ማለት ነው። ብዙም ከከተማ የሚርቅ አይደለም። እዛ ኔትወርኩ አጠገብ ላይ አስፓልቱ አለ ማለት ነው። ስለዚህ ከከተማ ብዙ የራቀ አይደለም ልላችሁ ወዳለው። ሁልጊዜም ለናንተ አሪፉን እጅላችሁ መጣለው። አሁን ላይ ግን እነዚህ ቤቶችን ለሽያጭ አቀርበንላችኋል ማለት ነው። በያላችሁበት ሁሉ ሰላም ሁሉ ብዝት ይበልላችሁ። ለናንተ ሁልጊዜም አሪፍ የተባለውን ነገር እጅላችሁ ቀርባለሁ። የማዳም ቅመሞች በአቅማችን አሳየን፣ እኛ በመንችለው የአቅማችንን አሳየን በመንችለው ለመግዛት ምናምን ብላችሁኛል። እንግዲህ በ2 ሚሊዮን ብር አንድ የቤት ማህበር ቤት እጅላችሁ ቀርብ ያለው ማለት ነው። ይሄንን ቤት መግዛት ለምትፈልጉ ባዩ ላይ ባለው ስልክ ደውሉ። ሰላም አለይኩም ወራህመቱላሂ ወበረካቱ።